بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسورة التي نبدأ بها درسنا هي سورة الطلاق وهي مدنية سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم وما توفيقي إلا بالله عليه توكلت إليه أنيب أحبتي في الله يتفسير درساتنا من جمر سورة الطلاق نج مدنية النبي صلى الله عليه وسلم ودى مدينة كتسددوا بها لا كتوردوا مرافوش مكاكل عندها نج بسم الله الرحمن الرحيم يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة كلال جل وتعالى يا أيها النبي أنت نبي هوي هي مجمرة ومخاطب استاتشو سلوهنو بستاتشو أما كان ينتنو الله عالم يمكرو يقصصو ليكون للعالمين نذيرا فلذي إن ملكوتاي ملك تتقبلو لسوج لتنذر أم القرى ومن حولها إلى الله جل وعلا بسورة الشورى يا أيها النبي أنت نبي هوي إذا طلقتم النساء إن أنت مسلموج سيتوچن بمتفتوبت غزي فطلقوهن لعدتهن فطلقوهن فتواچو استنابتواچو لعدتهن لعداچو عداچو ሲያበቃ ኢዳ ማለት አንድ ሰው አንድ ባል ሚስቱን ፈትቼሻለሁ ካለ ጊዜ ጀምሮ 3 ጊዜ ደም አይታ እስክትጠራ ይጠበቃል። ይሄ የምትቆጥረው ጊዜ ኢዳ ይባላል። መሰናበቻ መለያያ። ይሄ ነገር በሱረቱል በቀራ በሱረቱል በቀራ ተዘርዝሯል በሚገባው መልኩ። ስለዚህ ያግዛችሁ ዘንድ አያቱ ጠላቅ ሱረቱል በቀራ ላይ ያለውን ሄዳችሁ ማዳመጥ ሙራጃ ማድረግ መልካም ነው። አላህ ጀለ ወተዓላ ወህዩን ሲያወርደው ይሄ መለኮታዊ መልእክት ችግሮችን ለመፍታት ነው። አላህ ሁክም የሚሰጠው አብገዱል ሐላል አላህ ዘንድ የተጠላ ግን የተፈቀደ ለችግር መፍቻ ማለት ነው። አንዲት እንስት ምን ትላለች? የተጣላን ሰው ማስታረቅ አጅራለሁ ስትል አንድ ልጅ እንዲህ ብሎ ጠየቀኝ ትላለች። ሌት ተቀን የሚጨቃጨቁ ሰዎችን ማለያየት አጅር የለውም ወይ ብሎ ጠየቀኝና ዝም አልኩኝ። አንዳንድ ጊዜ አለመግባባቶች ይፈጠራሉ። ለሷም ለእንስቷም ለሱም ለወንዱም መልካም ይሆናል መለያየቱ። ከዛ በኋላ አኺ ፊላህ ኡኽቲ ፊላህ የሚለው ይቀራል። እንደ ሙስሊምነት መተሳሰቡ እንደማንኛውም ሰው ያ ይቀራል። ስለዚህ የመጨረሻ the final resolution የሚለው የመጨረሻ መፍትሄ ሆኖ ሽማግሌዎች ግራ ቀኝ አይተው አላህ ጀለ ወተዓላ ወይን خفتم شقاق بينهما በመካከላቸው ያለ ልዩነት ኢን ዓሊምቱም ብለዋል ብታውቁ فبعثوا حكما من أهله وحكما من أهلها ከሱ ቤተሰቦች የሆኑ ሽማግሌዎችና ከሷ ቤተሰቦች የሆኑ ሽማግሌዎችን ላኩ ይላል። ስለዚህ ሽማግሌዎች ግራ ቀኙን ያያሉ። አንዳንድ ጊዜ ፈጽሞ የማይገናኙ ይሆናሉ። ከሷ ጉድለት ሳይገኝ ከሱ በኩል የመረዳት ወይንም የመረዳት አቅም ማነስ የማስተዳደር አቅም ማነስ የተለያዩ ነገሮች ሊገኙ ይችላሉ። ከሱ በኩል ሰው ሆኖ ግድፈት የሚያጣ የለም። ከሱ በኩል በቂ የሆነ ነገር ኖሮ ከሷ በኩል ደግሞ ሊጎል ይችላል። ከሁለቱም በኩል ደግሞ
ቢለያዩ ሁለቱም እነኚህማ እሷማ ጥሩ ነች እሱም ጥሩ ነው የሚባል አይነት ሆኖ አልተገናኝቶ ይባላል ስለዚህ እንዲህ ሲሆን አላ ኩል ሐልን ሰዎች አይተው እናንተ አብራችሁ መኖር አትችሉም ብለው ሁክም ያደርጋሉ እሱም ሌላን ሲያገባ እሷም ሌላን ስታገባ ደግሞ ያኔ ሰላማዊ የሆነ ህይወት ሊመሰረት ይችላል ለማንኛውም እኛ አላህ ጀለ ወተዓላ የሚፈርደው ነገር ሁሉ በውስጡ ጥበብ አለው በውስጡ ለሰው ልጆች መፍትሄ አለው ብለን ማመን ነው ያለብን ይሄ ነው እንዴት ጠላቅ ይፈቀዳል አይባልም የደረሰበት ይሄማ ባይኖር ይባላል እና እንደ ካቶሊክ ጋብቻ መፋታት حرام ነው ተብሎ ይጋደሉ አናደርስምኛ ነው እስላም ለዓለም መፍትሄ ሆኖ ነው የመጣው የማይረዱ ሰዎች ቢኖሩ ያ ይሁን ነብዩ አንተ ነብዩ ሆይ اذا طلقتم النساء ሴቶችን ስትፈቱ فطلقوهن فتواቸው لعدتهن ለعداቸው عዳ ማለት አንድ ሴት ከፍች በኋላ የምትቆጥረው ሶስት አደፍን ወይንም የወር አበባን አይታ መጥራት ነው ከዛ በኋላ ነው መሰናበት ሁለት አጠላቁ መረታ እንደተባለው ይሄ ሁለት ጊዜ ነው የሚቆጠረው በሶስተኛው ከሆነ ግን አጠላቁል ባኢን ይባላል የመጨረሻ መልሶ መገናኘት የማይችሉበት ኢላ አን ተንኪሐ ዘውጀን ገይረሁ ከሱጭ የሆነ ሰው አግብታ ያሶ በፍቃዱ ወይ አሁንም ፍች ተከስቶ ከዛ በኋላ ካልሆነ በስተቀር ሊጋቡ ሊማለሱ አይችሉ ለዚህ ነው ይሄ ፍች የሚባለው ነገር አፍ አካባቢ ሊሽከረከር የማይገባው ነገር ነው ቀይ መስመር ነው ና فطلقوهن لعدتهن واحصوا العده عدان ደሞ ቁጠሩ عدان ቁጠሩ واتقوا الله ربكم ጌታችሁን አላህን ፍሩ መበዳደል እንዳይኖር ጌታችሁን አላህን ፍሩ አለና لا تخرجوهن من بيوتهن لا تخرجوهن የተፈቱ ሴቶች ዒዳ ሲቆጥሩ እቤት ነው የሚቆዩት ቀለቡ በባል ላይ ይሆናል ያን ጊዜ ጥለው እንዲሄዱ አትጨቁኗቸው ይላል واتقوا الله ربكم لا تخرجوهن من بيوتهن ከቤቶቻቸው አታስወጧቸው ولا يخرجن እነሱም ሴቶቹ እንዳይወጡ ከቤታቸው ይሄ በቁጣ ፍች የፍች ቃል የተነፈስና ከዛ በኋላ ግራ ቀኝ ማየት ማስተዋል ምን ሆኜ ነው ግን ይላል እርሱ ከዛ በኋላ ረጃዓ የሚባላል መመለስ ረጃዓቱ ይል ዘንድ ሁኔታዎችን ማመቻቸት ነው ዒዳዋ እስካላ በቃ ጊዜ ድረስ አጅነብይ አይደለችም እርሷ እና በባሏ ፊት እግሯንም ገልጣ መመላለስ ትችላለች እሱም ወደሷ መግባት ይችላል ግን አካላዊ መለያየት ሲኖር ልብም የዛኑ ያህል ይርቃልና ይሄ ሶስት ጊዜ አደፍን አይቶ መጥራት ማስጨረሻ ነው እንደው እሷ በሱ ላይ እርም ሳትሆን እሱ በሷ ላይ እርም ሳይሆን ሶስት ወር ያህል ቆይተው መመላለስ ከሌለ የለም አልቋል ማለት ነው ስለዚህ ማስጨረሻ ነው ولا يخرجنا الناس ما يوطوا الا ان ياتينا بفاحشه مبينه الا ان ياتينا ካልተገበሩ በስተቀር ሴቶቹ بفاحشه مبينه ግልጽ የሆነ ጸያፍ ነገር ፋህሻ ሙበይና የሚባለው ዝሙት ነው ያን ጊዜ ደግሞ አይከጀልም ሸሪዓ የቆመበት ሀገር ከሆነ المحصن ጥብቅ የሆነ ሰው ይወገራል
ይሄንን መፈጸም በማይቻልበት ቦታ ላይ ከሆኑ ደግሞ በትዳር መቆየት አይችሉም ያን ጊዜ ተልተሂቁ ቢአህሊሃ ከቤተሰቦቿ ጋር ትቀላቀላለች ኢላ ያቲና ቢፋሂሸቲ ሙበይና ወንዱም እንደዚሁ ዝሙትን የፈጸመና የተረጋገጠ ከሆነ ከሱ ጋር አትቆይም ያኔ ወትልከ ሁዱዱላህ እነኚህ የአላህ ድንበሮች ናቸው ወመን የተዓደ ሁዱደላህ የአላህንም ድንበር የሚተላለፍ ፈቀድ ظلم ነፍሰሁ በርግጥም ነፍሱን በደለ ይላል ለምን የአላህን ድንበር የተላለፈ ሰው ቅጣት ስለሚጠብቀው ነው ፈቀድ ظلم ነፍሰሁ እነኚህ ሴቶች ቤታቸውን ጥለው አይውጡ እናንተም አላህን ፍሩ ላ تخرجوهن من بيوتهن የሚለው ለምንድነው ህክማው ላ ተድሪ አታውቅም لعل الله الله ይከጀላል الله እንዲህ ሊያደርግ ይከጀላል لعل الله يحدث بعد ذلك ከዚህ በኋላ ከዚህ የፍች ቃል በኋላ አምራ الله ነገርን አዲስ ነገርን ሊያስከስት ይከጀላል ይሄን የሰው ልጅ አያውቅም ይላል አንድ ሰው ሚስቱን ፈቶ من الصحابي من صحابة رسول الله صلى الله عليه وسلم ሚስቱን ፈታ ከዛ በኋላ ዒዳ ልትቆጥር እቤቱ ያለች ከዛን በአንድ في ليلة قمراء ቀረባት ከዛ በኋላ በተግባር ረጃቱ አለ ሰውየው ከዛ በኋላ ما حملك على هذا ሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ልታደርግ ምን ገፋፋህ ቢሉት رأيت خلخالها في ضوء القمر የእግሯን አልቦ በጨረቃ ብርሃን አየሁት አልቻልኩም የአላህ መልእክተኛ አለ የተፈለገው ይሄ ነው አስሉ የወቀሳ አይደለም ምንድነው እንደዚሁ በጉንጭ አልፋ በተራ ንግግር ይተላለፉና ሸይጣን በመሐከላቸው ያለውን ግንኙነት ሊያበላሽ ይሄ የፍች ቃል ይተነፈሳል ይነገራል ከዛ በኋላ ሰውየው ይጸጸታል ለዚህ ነው لا تدري لعل الله يحدث بعد ذلك امرا هذا وصلى الله وسلم على نبينا محمد وعلى آله وأصحابه